አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ ረቢል ዓለሚን። ዛሬም በአላህ ፍቃድ ሁሰይን ረዲየላሁ ዐንሁ በማን ተገደለ ከሚለው ታሪካችን የመጨረሻ ክፍል ይዤላችሁ መጥቻለሁ። በጣም አሳዛኝ ታሪክ ነው። አዳምጡት። የነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም የልጅ ልጆች በተበጣጠሰ ልብስ ከፊታቸው አስቁመው ቃለ መጠይቅ የሚያደርጉት እኒህ አምባገነኖች መጨረሻም አቅመ አዳም ያልደረሰንና በህማም የሚማቅቅ የነቢዩ ሰለላሁ ዐለይሂ ወሰለም ልጅ ከመሃል ለይተው እንድታረድ አዘዙ። የነቢይ ልጅ የሆነው ዘይናል አቢድን እንደሚገድሉ ሲያምን እኒህ እህቶቹን በመንገድ ላይ እንዳይባክኑ እባክህ አብረሃቸው ወደ መዲና የሚመልሳቸው ሰው መድብላቸው ብሎ ተማጸነው። አስተዳዳሪውም ራስህ አብረሃቸው ሄዳለውና ከግድያ ተረፈ። በመቀጠልም ይህ አስተዳዳሪ እኒህን አሳዛኝ የነቢዩ ሰለላሁ ዐለይሂ ወሰለም ቤተሰቦች ለጉዞ አዘጋጇቸውና ዘይናልንና አቢድን የተሰኘውን ልጅ ደግሞ እግሩን ጠፍሮ በማሰር ወደ ጠቅላይ ገዢ ወደ የዚድ ላካቸው። ንጉስ የዚድ የነቢዩ ሰለላሁ ዐለይሂ ወሰለም ልጆች ከቤተ መንግስት መድረሳቸውን ሲሰማ ሹማምንትና ከበርቴዎቹን ቤተ መንግስት እንዲገኙ አዘዛቸው። ከዙፋኑ ተቀምጦ በዙሪያው ከበርቴዎች ካሳለፈ በኋላ የነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ልጆች ወደፊት አስጠርቶ ህዝብ እየተመለከተ ፊቱ አስቆማቸው። ንጉስ የዚድም አባትህ ዝምድናዬን ቆረጠ፣ ክብሬን ረሳ፣ ንግስናዬን ሊመነትፍ ሞከረ፣ ይኸው የምታየውን ዱብዳ አላህ አደረሰበት ብሎ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልጅ ዘይናልን አቢድን ላይ አፌዘበት። የነቢዩ ልጅ ምላሹ ከቁርአን አንቀጽ እንዲህ ሲል መለሰለት፣ በምድርም በነፍሳችሁም መከራ ማንንም አትነካም ሳንፈጠር በፊት በመጽሐፍ የተመዘገበች ብትሆን እንጂ። ነቢያዊ ቤተሰብ እንዲህ ያለ ያማረ ምላሽ ሲሰጥ ንጉስ የዚድን በተሰበሰበው ሰው ፊት ወደ ራሱ ልጅ በመዞር አቻ ምላሽ እንዲሰጥ አዘዘው። ገና ለነቢይ ልጅ አቻ ምላሽ ከየት ይምጣ? ልጁ ዝም አለ። ንጉስም ለዘይናል አቢድን የነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ልጅ እንዲህ ሲል የማይገናኝ ቁርአናዊ ምላሽ ይሰጠው። ከመከራም ማንኛውም ያገኛችሁ ነገር እጃችሁ በሰሩት ኃጢአት ምክንያት ነው። ከብዙም ይቅር ይላል። 14 ዓመት ያልሞላው ዘይናል አቢድን ከዚህ በላይ ሙግት ውስጥ መግባት አልፈለገምና ዝምታን መረጠ። ከዚያም የነቢይ ልጆች ወደ ህዝቡ ፊት ወጣ ብለው እንዲቆሙ ተጠሩ። ልብሳቸው ተቀዳዶ ፍጹም በአወራ ቆሽሸዋል። የስነ ልቦና ጉዳት አኮራምቷቸዋል። አንገታቸውን ደፍተው ፊት ወጥተው ቆሙ። ንጉስ የዚድን ይህን ሲመለከት ኢብኑ መርጃንና አስተዳዳሪው የስራውን ይስተው ከእናንተ ጋር ዝምድና ቢኖር እንኮ እንዲህ ባላደረጋችሁ ብሎ ዘመድ መስሎ ለመታየትና ለማዘን ሞከረ። በዚህ መሃል ከቤተ መንግስት ውስጥ ካሉት ሰዎች አንዱ ብድግ ብሎ ያችን ልጅ በምርኩ መልስ ስጠኝ ብሎ ንጉሱን ጠየቀው። ልጁም ፋጢማ ትባላለች። የነብዩ ልጅ ስትሆን መልኳ እጅግ ቀላ ያለና የምታጓጓ ነበረች። እድሜዋ ለጋ ስለነበረ በግድ ሊወስዱኝ ይችላሉ በማለት በፍርሃት ታላቋ እህቷ ቀሚስ ውስጥ ስር ሄዳ ተወሸቀች። ፋጢማ ታላቅ እህት ዘይነብም እህቷን አቅፋ ዋሸህ ተረገምክና ላንተም ለንጉሱም ምርኮ ሁነን እንድትወስዱን ኢስላም አይፈቅድላችሁም ስትል ምላሽ ሰጠች። ይህን የንጉስ ሙአዊ ልጅ በንደት በገነ። ወላሂ እኔ ከፈለኩ በምርኮ ልወስዳችሁ እችላለሁ ብሎ ዛተም። ወላሂ ይህም ማድረግ አትችልም፣ ከእስልምና ሌላ እምነት እከተላለሁ እስካላልክ ድረስ አለችው። ዘይነብም ንጉስ የዚድ ንደቱ ተፋፋመ። ለኔ ነው እንዲህ ያለ ምላሽ የምትሰጭኝ? ከእስልምና ሌላ እምነት የተከተልኩማ አባትሽና ወንድሞችሽ ናቸው ብሎ ታላቁ ሰሃቢይን አሊን ማክፈር ሞከረ።
አንተም አባትህም አያትህም ወደ ኢስላም የተመራችሁ እኮ በአላህ ፍቃድ በአባቴና በአያቴ እኮ ነው ብላ መለሰችለት። ዋሸሽ አንቺ የአላህ ጥላት ብሎ በነቢዩ ሰለላሁ ዐለይሂ ወሰለም መመራቱን ሊያስተባብል ሞከረ። እስልምና ካለ ነቢዩ ሰለላሁ ዐለይሂ ወሰለም ከየት ሊገኝ ይሆን? እንዲህ እየተዛለፍክና በንግስና እየተመጻደክ አንተ አሁን የምእመናን መሪ ነህ ስትል ሞገተችው። ይህን ጊዜ ቀድሞ ፋጢማን ስጠኝ ያለው ሰውዬ ወደ ንጉስ ዘይድ ዞራልና እረ እንደውም ይችን ታላቋን ስጠኝ አለው። ንጉስ ዞር በል ከዚህ ድራሽ ይጥፋ ብሎ አንጉረመረመበት። ከዚህም ይህ ንጉስ እኒህ የምድር ከዋክብት ወደ መጡበት መዲና ሊመልሳቸው ወስኖ ስንቅ እስኪዘጋጅ ድረስ እዚህ ቤተ መንግስት ሊያስጠልላቸው ከግቢው አስገባቸው። የነቢዩ ሰለላሁ ዐለይሂ ወሰለም ልጆች ወደ ቤተ መንግስቱ መኖሪያ ሲገቡ በውስጡ ያሉትን ሴቶች ስሜታቸው መቆጣጠር ተስኗቸው ለቅሶ ተያያዙት። ያ ለቅሶ ለ3 ተከታታይ ቀናት ዘለቀ። በዚህም መሃል የነቢዩ ሰለላሁ ዐለይሂ ወሰለም ልጅ የሆኑት ዑመር ቢን ሁሰይን ከንጉስ ልጅ ጋር ቤተ መንግስት ግቢ ውስጥ እየተጫወቱ ሳለ ንጉስ ብቅ አለና ይህን ልጅን ታሸንፈዋለህ እንደ ሲል ዑመርን ጠየቀው። ጨቅላው ዑመርም ለሁለታችንም ቢላዋ ስጠንና ተመልከት አለው። ይህን ጊዜ ንጉስ ይችንማ ድሮ እናውቃታለን፣ እባብን እባብ እንጂ ሌላ አትወልድም ብሎ ተሳደበ። ከ3 ቀናት በኋላ ንጉስ ስንቅ አስይዟቸውና ጠባቂ መድቦላቸው ወደ መዲና ሸኛቸው። በርካታ ሆነው ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከተማ የወጡት የነቢይ ልጆች አሁን ቁጥራቸው አንሶ ወደ መዲና ይመለሱ ጀመር። ንጉሳቸው ላይ የተመደበላቸው ጠባቂዎች እጅግ ሲንከባከባቸውና በስስት ሲያቸው መዲና አደረሳቸው። ልክ መዲና እንደገቡ ፋጢማ ይህ ሰው እንዲህ ሲንከባከበን አምጥቶ እዚህ